አወዛጋቢው ኮከብ ማሪዮ ባላቶሊ አዲስ አበባ ታህሳስ 24 2018 በነውጠኛ ባህሪውና በአወዛጋቢ ድርጊቶቹ የሚታወቅ ተጫዋች ነው ማሪዮ ባላቶሊ። ማሪዮ ባላቶሊ ፕሮፌሽናል የእግር ኳስ ሕይወቱን የጀመረው በሀገሩ ክለብ ሉሜዛን ሲሆን ከዚያ በመቀጠል ለኢንተር ሚላን፣ ማንቸስተር ሲቲ፣ ኤሲ ሚላን እና ሊቨርፑልን ለመሳሰሉ ታላላቅ ክለቦች መጫወቱ ይታወሳል። ከጣሊያኑ ክለብ ኢንተር ሚላን ጋር በፈረንጆቹ 2009-10 የውድድር ዓመት የሶስትዮሽ ዋንጫ አሳክቷል። በእንግሊዙ ክለብ ማንቸስተር ሲቲ ለ3 የውድድር ዓመት የቆየው ባላቶሊ ሲቲ በፈረንጆቹ 2011-12 የሊጉን ዋንጫ ሲያሳካ ትልቁን አስተዋጽኦ ማበርከቱ አይዘነጋም። በወቅቱ ማንቸስተር ሲቲ የሊጉን ዋንጫ ማንሳቱን በመጨረሻው ሳምንት ጨዋታ ሲያረጋግጥ በጨዋታው የማሸነፊያዋን ግብ አጉዌሮ ሲያስቆጥር አመቻችቶ ያቀበለው ባላቶሊ ነበር። ግብ ካስቆጠረ በኋላ እንደ ሌሎች ተጫዋቾች ሲደሰት የማይታየው ባላቶሊ ደስታውን ለምን እንደማይገልጽ ሲጠየቅ ግብ ማስቆጠር ስራዬ ነው የሚል ምላሽ በአንድ ወቅት መስጠቱ ይታወሳል። መኪና ማቆም በሚከለከልበት ቦታ መኪና በማቆም የገንዘብ ቅጣት የሚከፍለው ተጫዋቹ የገዛ መኪናውን ከግንብ ጋር አጋጭቶም ያውቃል። ጣሊያናዊ ተጫዋች ባላቶሊ በቆዳ ቀለሙ የዘረኝነት ጥቃት በተደጋጋሚ ቢደርስበትም ኮከብ ተጫዋች ከመሆን አላስቆመው። ባላቶሊ በእንግሊዝ ፕሪሚየር ሊግ ቆይታው የሀገሪቱ መገናኛ ብዙሃን መነጋገሪያ አጀንዳ እንደነበር ይታወሳል። በፈረንጆቹ 2010 ማሪዮ ባላቶሊ የጎልደን ቦይ ሽልማትን ካሸነፈ በኋላ ሽልማቱ ይገባኛል በማለት የተናገረ ሲሆን ጋዜጠኞች ሁለተኛ ስለወጣው ጃክ ዊልሸር ሲጠይቁት ጃክ ዊልሸር የሚባል ተጫዋች እንዳለ አላውቅም በማለት ነበር የመለሰው። ሜሲ 7ኛ የባሎንዶር ሽልማቱን ባሸነፈበት ወቅት ሜሲ በሻምፒየንስ ሊግ ወሳኝ ጨዋታዎች ላይ ሳይሳተፍ 7 የባሎንዶር ሽልማት ከተሰጠው 3 የሻምፒየንስ ሊግ ዋንጫዎችን በተከታታይ ላሸነፈው ክርስቲያኖ ሮናልዶ 20 ባሎንዶር ሊሰጠው ይገባል በማለትም አስተያየቱን ሰጥቶ ነበር። ማንቸስተር ሲቲ ዩናይትድን 6-1 ባሸነፈበት ጨዋታ ባላቶሊ 2 ግቦችን ያስቆጠረ ሲሆን ግብ ካስቆጠረ በኋላ መሄያ ዋይስማ የሚል ጽሑፍ ያሳየው ተጫዋቹ ለምን እኔን ብቻ የሚለውን ጽሑፍ በቲሸርቱ እንደጻፈም መናገር አይፈልግም። ባላቶሊ ከተጫወተባቸው ክለቦች መካከል በሊቨርፑል እና ኤሲ ሚላን ያልተሳካ ጊዜ አሳልፏል። የአውሮፓ ሻምፒየንስ ሊግ እና የእንግሊዝ ፕሪሚየር ሊግን ጨምሮ የተለያዩ ዋንጫዎችን ያሳካው ባላቶሊ ቀይ ካርድ መመልከት፣ አወዛጋቢ ነገሮችን ማድረግ የሁል ጊዜ ተግባሩ ነበር። ማሪዮ ባላቶሊ በእግር ኳስ ሜዳ ብቻ ሳይሆን ከሜዳ ውጭም በቀላሉ የሚናደድ ሲሆን የገዛ ቤቱንም አቃጥሏል። ሀገሩ ጣሊያንን ከፈረንጆቹ 2010 እስከ 2018 ያገለገለው ባላቶሊ ለብሔራዊ ቡድኑ 36 ጨዋታዎችን አድርጎ 14 ግቦችን አስቆጥሯል። ለእግር ኳስ ቤተሰብ ለዓመታት ነውጠኝነቱ ሲያሳይ የቆየው ባላቶሊ በ2025 ነበር ከእግር ኳስ ዓለም ራሱን ያገለለው።